በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኢትዮጵያውያን ኦርቶዶክሳውያን የተዋህዶ ልጆች ሁላችሁም ሰላም ለሁላችሁ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 40 ቀን ወይም ደግሞ ለኦርቶዶክሳዊው ስርዓታችን ደግሞ 55 ቀን መታሰቢያ የአብይ ጾም በዓል በሰላምና በጤና አደረሳችሁ። እንግዲህ በመጀመሪያው ክፍላችን እንደምታውቁት ስለ አብይ ጾም ዋና ዓላማዎች ለምን እንደምንጾም እንዲሁም ደግሞ የጾምን ስርዓት አባቶቻችን እንዴት እንደሰሩት በዲድስቅልያ በፍትሐ ነገሥት በስርዓት አበው እንዴት እንዳስቀመጡት ተነጋግረናል። በመጀመሪያም ዘወረደ ማለት ጌታ መውረዱን ከዛም በመቀጠል ደግሞ ስለ ቅድስትም ተነጋግረናል። ዛሬ ሶስተኛው ሰሙን ወይም ደግሞ ምኩራብ ስለተባለው ዕለት መታሰቢያ እናከብራለን ማለት ነው። ስለርሱ እንነጋገራለን። በነገር ሁሉ እግዚአብሔር ከሁላችን ጋር ይሁን። ምኩራብ ማለት እንግዲህ በዕብራውያን ወይም ደግሞ በአይሁድ ሕዝብ ቋንቋ ሸንጎ ጉባኤ ወይም ደግሞ መሰብሰቢያ ወይም ደግሞ መካነ ጸሎት ጉባኤ ማካሄጃ ቦታ ማለት ነው። በማቴዎስ ወንጌል ምዕራፍ 2 ከቁጥር 14 እና በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ላይ የተጻፈ ታሪክን የምናስብበት ቀን ነው እና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኢየሩሳሌምና ስለ ሕዝቦቿ በአህያና በአህያይቱ ውርንጫ ከሆነ በኋላ ስለ ኢየሩሳሌም እንዳለቀሰ እግዚአብሔር ቃል ይነግረናል። ካለቀሰ በኋላ ወደ ቤተ መቅደስ የገባበትን ቀን በቤተክርስቲያናችን ዕለተ ምኩራብ ወይም ደግሞ ሰሙነ ምኩራብ ብላ ቤተክርስቲያናችን ትጠራቸዋለች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ወደ ቤተ ምኩራብ ወደ ጸሎት ቤት የገባበትን ቀን የምናስብበት ቀን ነው ማለት ነው እና ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 እና እንዲሁም ደግሞ ቅድም እንዳልነው በዮሐንስ ወንጌል ምዕራፍ 2 ላይ እንደተገለጠ ወደ ቤተ መቅደስ በአህያና በአህያ ነገር ሆኖ በሚገባበት ሰዓት በቤተ እና ያልተገቡ ነገሮችን ኢየሱስ ክርስቶስ ከተመለከተ በኋላ ቤተ ጸሎት ይሰማይ ቤቴ የጸሎት ቤት ትባላለች እንጂ እናንተ ግን የሌቦችና የነጋዴዎች የቀማኞች ቤት አደረጋችኋት በማለት ጅራፍ እንዳነሳ በጅራፍም ደግሞ በቤተ መቅደስ የነበሩትን የሚሸጡ የሚለወጡ የሚሸጡ ሰዎችን እንዳባረረ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ በምኩራብ አራት ነገር እናያለን ማለት ነው። የመጀመሪያው ጅራፉ ስልጣን እግዚአብሔር በማንኛችንም የህይወት ውስጥ የእግዚአብሔር ስልጣን እንዳለ እግዚአብሔር በስርዓትና ትክክለኛ ባልሆነ ሁኔታ ውስጥ ተቀምጠን ካገኘን በፈለገው ሰዓትና በፈለገው ነው ሊመረምርና ሊፈትሸን እንደሚችል ጅራፉ በእጁ ላይ እንዳለ መንሹ በእጁ ላይ እንዳለ ገለባውን ከፍሬው ሊለይ እንደሚችል የምናስብበት ቀን ነው ማለት ነው። ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲወጣ የመጀመሪያው ያገኘው እንስሳትን ነበር እና እንስሳትን አስወጣ ነው የሚለው የእግዚአብሔር ቃል። እንስሳትን ማስወጣት ማለት እንስሳት የሚባሉት ላምና በግ ላምና ፍየል እንዲሁም ደግሞ በብሉይ ኪዳን ውስጥ የነበሩት መስዋዕትን የሚያመላክቱ ናቸው። እነርሱን ነው ያስወጣቸው። እሊህ እንስሳት መስዋዕት የሆኑበት ዋነኛ ዓላማ ከዚህ በፊት ሰዎች ኃጢአት ሲሰሩ ለኃጢአታቸው ማስተስሪያ የሚሆኑ ነበር። እንስሳትን አስወጣ ማለት ጽዋዕከኒ ጽኑ ያረው የማያዳግም የእግዚአብሔር ልጅ ኢየሱስ ክርስቶስ መስዋዕት ሆኖ ዓለሙን እንደሚያድን ከዚህ በኋላ የላምና የጊደር የጥጃና የሌሎችም እንስሳት መስዋዕት የርግብና የዋኖስ እንደማያስፈልግ ከዚህ በኋላ የሚገልጥበት ነው ማለት ነው። የመጀመሪያው ትርጉም ይሄ ሲሆን ሁለተኛው ግን እንስሳትን አስወጣ ማለት እንስሳዊውን ጠባይ ከምእመናን በክርስቶስ ካመኑት ዳግም ከተወለዱት ሰዎች ማስወጣትን የሚያመላክት ነው። እንስሳትን በጅራፍ አስወጣ ማለት ከእንስሳት የማያስቡ ናቸው። አለማሰብን ከሰዎች አእምሮ ማስወጣት ኃላፊነት የሌለውን መንፈስ ከሰዎች ልቡና ውስጥ ማባረር ወደ ኃላፊነት መንፈስ ማምጣት ማለት ነው። ሁለተኛው ወገፍታ ማዕዳት የሆኑ ወንበሮቻቸውን ሁሉ እንደገለባበጠ የእግዚአብሔር ቃል ይነግረናል። ይሄ ወንበር የተባለው በወቅቱ የነበረውን መቀመጫ አያሳይም። ወንበር የሚባለው ቃል ሹመት መፈለግን ከሰዎች በልጦ ለመታየት የሚደረገውን የዚህን ዓለም ውድድርና ክርክር የሚያመላክት ነው ማለት ነው። ስለዚህ ወንበራቸውን ገለበጠ ማለት ፍቅረ ሲመትን ከምእመናን ልቡና አስወጣ ማለት ነው። ሶስተኛው ደግሞ ብራቸውና ወርቃቸውን በታተነባቸው የሚለው የእግዚአብሔር ቃል ነው። ወርቅና ብር የተባለውን በወቅቱ መገበያያውን ብቻ አይደለም። ወርቅ የተባለው ፍቅረ ነዋይን ከምእመናን ልቡና ማስወጣት አሁን በምንኖርበት በዚህ ዓለም ላይ ገንዘብ በጣም ኃይለኛ እንደሆነ ሃይማኖትን እስከ መካድ የሚያደርስ ማተብን ለመበጠስ የሚያደርስ ቤተክርስቲያንን ስርዓት እንዳናስይዝ ሁሉ የሚያደርግ ክፉ ጣልቃ ገብነትን የሚያመጣ መሆኑን የእግዚአብሔር ቃል የሚያሳይበት ነው ማለት ነው። ሌላኛው እንግዲህ አራተኛው ርግብ ሻጮችን ማስወጣት ነው። ርግብ በቅዱሳት መጻሕፍት ትርጓሜ መሰረት የመንፈስ ቅዱስ ምሳሌ ነው። ጌታ ኢየሱስ ክርስቶስ በዮርዳኖስ ላይ በሚጠመቅበት ሰዓት መንፈስ ቅዱስ በአምሳለ ርግብ ሆኖ እንዲሁም ደግሞ የእግዚአብሔር ወልድ አባት እግዚአብሔር አብ የምወልደው ልጅ እርሱ ነው እርሱን ስሙት እንዳለ ይታወቃል። ስለዚህ ርግብ የሚለው ቃል በመጽሐፍ ቅዱስ የመንፈስ ቅዱስ ምሳሌ የደስታ ምሳሌ
ኖህም ደግሞ ነትገማየ አይህ የጥፋቱ ውሃ ጎሏል ብላ የተናገረችው ርግብ ናት። ያም የመንፈስ እግዚአብሔር የምስራች ምሳሌ ነው ማለት ነው። ስለዚህ ርግብን ሳይሆን በጅራፍ ያባረረው ያስወጣው ርግብ ሻጮችን ነው። ርግብ ሻጭ ማለት መንፈሳዊ የሆነውን ነገር በገንዘብ የሚሸጡ የሚለውጡ የመጨረሻው ዘመን የቤተክርስቲያን አገልጋዮችን የሚያመላክት ነው ማለት ነው። ለምሳሌ በአባቶቻችን ትምህርት ውስጥ በገንዘብ ዲቁና፣ በገንዘብ ቅስና፣ በገንዘብ ኤጲስቆጶስነት፣ በገንዘብ የቤተክርስቲያን አገልጋዮች የሚያደርጉትን ያመላክታል። እዚህ ይሄ ርግብ ሻጮችን አስወጣ ነው የተባለው እንጂ ርግብን አይደለም። እግዚአብሔር መንፈስ ቅዱስን ሳይሆን እንዲወጣ የፈለገው መንፈሳዊው የሆነውን ነገር የሚሸጡ የሚለውጡ፣ በመንፈሳዊ ሰበብ የእግዚአብሔርን ክብር የሚያሳንሱ፣ የእግዚአብሔርን ክብር የሚያዋርዱ፣ እግዚአብሔር ያላላቸውን አለን የሚሉትን ሰዎች ከቤተክርስቲያን ከቤተ መቅደስ ውስጥ ከእግዚአብሔር ጉባኤ ውስጥ ማስወጣቱን የምናስብበት ነው ማለት ነው። ስለዚህ አንድ ሰው ሰሙነ ምኩራብን ሲያስብ የመጀመሪያው ፍቅረ ነዋይን ከልቡናው ማራቅ መቻል አለበት። ገንዘብ ሁሉ ነገር ነው ከሚል እንዲሁም ደግሞ ልማደ እንስሳን ከአእምሮ ማስወጣት አለበት። አንዱ ጾም ዋነኛ ዓላማው የእንስሳዊውን ጠባያችን ገተን ወደ መላእካዊና ወደ መንፈሳዊ ሕይወት ከፍታ የምንመጣበት ስለሆነ እንስሳትን ከልቡናችን እንስሳዊነትን፣ መገፋፋትን፣ መገፍተርን እንዲሁም ደግሞ ሰዎችን በመጉዳት ደስታ ማግኘትን በማሰናከል ደስተኛ የመሆንን መንፈስ ከኛ ማስወጣት የምናስብበትን ዕለታችን ነው ማለት ነው። ሌላው ወርቅን መበተን ፍቅረ ነዋይን ነው። ወንበርን ማባረር ማለት ፍቅረ ሲመት ለመብለጥ ለመወዳደር ከሌሎች ሰዎች ከፍ ብሎ መታየትን መንፈስ የምናርቅበት ሰሙን ነው። እንዲህ ርግብ ሻጭ ማለት መንፈሳዊ የሆነውን ነገር በሙሉ በነፃ የተቀበልነውን በነፃ መስጠት እንዳለብን የእግዚአብሔር ቃል ይነግረናል። አሁን ባለንባት በዚህች ዓለም ላይ አሁን ባለንባት በእኛ ቤተክርስቲያን ላይ አሁን ባለንበት በዚህ ምድር ላይ ብዙ ጉዳዮች ከብር ጋር የተገናኙ ስለሆኑ በጣም ብዙ ሰዎች ለአገልግሎት ያለ ገንዘብ ማገልገል ስለማይችሉ፣ ለመዘመር ያለ ገንዘብ ስለማይችሉ፣ ለመስበክ ያለ ገንዘብ ስለማይችሉ፣ ለመናገር ያለ ገንዘብ መናገር ስለማይችሉ ይህንን መንፈስ ክርስቲያኖች ከአእምሯቸው የሚያረቁበት በነፃ የተቀበልነውን ሕይወታችንን በነፃ ለእግዚአብሔር እንድንኖርለት የእግዚአብሔርን ፈቃድ የምንጠይቅበት ሰሙን ነው። ሶስተኛው ሰሙን ሰሙነ ምኩራብ ማለታችን ነው።